ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። በጣም ብዙዎቻችን በተወሰኑ ኃጢአቶች ወደ ኋላ ስለምንል ነው። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበክ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ብዙዎቻችን መማር አንፈራም፣ መቁረብ ግን እንፈራለን። መግባት አንፈራም፣ ወደ ቤተ መቅደሱ መግባት አንፈራም፣ መቁረብ ግን እንፈራለን። ክርስቲያን ለመሆን አንፈራም፣ ነገር ግን መቁረብ እንፈራለን። ከመምሕረትከ አምላክነ አኮ በከመ አበሳነ፣ እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ። በእምነት ልክ ልትሆን ትችላለህ። በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን፣ የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም። ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ፣ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል? ታምረ ማርያምን ብቻ እየሰማችሁ ቁማችሁ እየሰማችሁ አሜን ብላችሁ ስለሄዳችሁ ቆረባችሁ ማለት አይደለም። ነገር ግን ለስጋው ደግሞ ያበቃችኋል። የቅዱሳን ቃል ኪዳን የቅዱሳን ምልጃ ለስጋው ደግሞ ማብቃት ነው ዋና። የቅዱሳን በረከት በሁላችንም ላይ ይደርብን። የእመቤታችን አማላጅነት አይለየን። ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጪ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለትን ማለት ነው። የማዘዝ ስልጣን የላችሁም፣ የመናገር ስልጣን የላችሁ፣ የማውራት ስልጣን የላችሁ፣ የመንቀሳቀስ ስልጣን የላችሁ። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁ። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ እውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ እኩያን መናፍስት ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማዝነው በዚህ የዚህ ዓለም ምግብ ደዌ ይሆናል፣ በሽታ ይሆናል። በምግብ መመረዝ የሞቱ ሰዎች አታውቁ? የምንበላው ምግብ ኮሌስትሮል ሆኖ የምንበላው ምግብ ብዙ ነገር አምጥቶ የአንጀት ችግር አምጥቶ የጨጓራ ችግር አምጥቶ ጸጥ ያሉ ሰዎች የሞቱ ሰዎች አታውቁ? የተበላሸ ምግብ በልተው አሊያም ለሰውነታቸው የማይስማማ ምግብ በልተው ወይም የሚበሉት ምግብ አንቆ የገደላቸው ሰዎች አታውቁም? ትን ብሏቸው የሞቱ ሰዎች አታውቁ? የዚህ ዓለም ምግብ የሞት ምክንያት ይሆን፣ ስጋው ደግሞ ግን የሞት ምክንያት አይሆን፣ ህይወት ነው የሚሰጠው። ያ ህብስትም ከተለያየ ቅንጣት ተሰብስቦ ከተለያየ ስፍራ ተሰብስቦ አንድ እንደሆነ ይላል። በዚህ ህብስት የተበተነውን ህዝብህን ሰብስብ ብሎ ይጸልያል። ቅዳሴ ማለት እሱ የተበተነው ህዝብ የሚሰበሰብበት፣ የተበተነች ነፍስ የምትሰበሰብበት፣ የተበተነ ህሊና የሚሰበሰብበት፣ የተበተነ ልቡና የሚሰበሰብበት፣ የተበተኑ ህዋሳት የሚሰበሰቡበት፣ በዓለም የባዘነ፣ በዓለም የባከነ፣ በዓለም የተቅበዘበዘ፣ በዓለም የተንቀዘቀዘ ነፍስ የምትሰበሰብበት ነው ቅዳሴ ማለት እንደሱ ነው። ዛሬ የምንማማረው ስለ ምስጢረ ቁርባን ነው። ሁላችሁ ከእርሱ ጠጡ በሚል ርዕስ የማቴዎስ ወንጌል ምዕራፍ 26 ቁጥር 27 ላይ
ያለውን ቃል መነሻ በማድረግ ቆይታ እናደርጋለን። ተከታታይ ትምህርቶችን በዚህ ዕለተ ሐሙስ ላይ እየተማርን እንገኛለን። ከዚህ በፊት ሰፋ ባለመልኩ ነገረ ድህነትን በስፋት ስንመለከት ነበር። ከዛ የነገረ ድህነት ማጠቃለያ የነበረው ጥያቄ ለመዳን ምን ማድረግ አለብን የሚሉ 3 ነገሮችን አንስተን ከነዚያ ውስጥ አንዱ ምስጢራትን መፈጸም በሚል ርዕስ እሱን ነው እየተመለከትን ያለ ነው። ምስጢራት ደግሞ ምን ምን ናቸው የሚሉትን በዋናነት 3 ምስጢራትን፣ አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ንስሐ፣ ሶስተኛ ምስጢረ ቁርባን፣ እነዚህን 3 ነገሮች መፈጸም ያስፈልጋል። ሰው እነዚህን 3 ምስጢራት ካልፈጸመ አይድንም። ስለዚህ ለመዳን የግድ እነዚህ 3 ምስጢራትን መፈጸም ግዴታ ነው። ነገር ግን ምስጢራት ደግሞ የሚባሉት እነዚህ ብቻ አይደሉም። እነዚህ እንደ ግንድ እንደ ስር ሆነው ሌሎች ደግሞ ቅርንጫፎች የምንላቸው ምስጢራት አሉ እና እነዚያንም እንደየጊዜያቸው የምንመለከት ይሆናል። ወደፊት ምስጢረ ንስሐን ተመልክተናል፣ ምስጢረ ጥምቀትን ተመልክተናል። ምስጢረ ቁርባን እሱን ብዙ ጥያቄዎችም ከምስጢረ ቁርባን ጋር የተያያዙ እየመጡ ስላሉ ስለዚህ ምስጢረ ቁርባንን ዛሬ እንመለከታለን። ከዚህ በፊት እንግዲህ ምስጢረ ተክሊልን የጋብቻን ምስጢር በተመለከተ ከ2 ሳምንት በፊት ባለው ጉባኤያችን በሰፊው ተመልክተናል። እንዲህ ከሆነ በተለይ ደግሞ ታስታውሱ እንደሆነ የምትከታተሉ ሰዎች በጋብቻ ጊዜ ቅዱስ ቁርባን ከተቀበሉ በኋላ ሙሽሮቹ የሚያደርጓቸውን ነገሮች በተመለከተ የሥርዓተ ቁርባኑን የሚቃወሙ ለስጋው ደግሞ የማይመጥን እንደዚህ አይነት ነገሮች ይከናወናሉና ስለዚህ እሱ ልክ እንዳልሆነ እነሱን በዝርዝር ተመልክተናል እና ከዛ ጋር ተያይዞ ነው እንግዲህ ቁርባን ራሱ ምንድነው፣ ከቁርባን በፊት በቁርባን ጊዜና ከቁርባን በኋላ የሚደረጉና የማይደረጉ ነገሮች ምንድናቸው የሚል ጥያቄ ስለመጣ እሱን እንመለከታለን እንደ ጊዜያችን። መጀመሪያ ግን ቁርባን ምንድነው፣ ምስጢረ ቁርባን ምንድነው የሚለውን በ3 ዘርፎች እንመለከታለን። አንደኛ በ4 ወንጌላት እንዴት እንደተገለጠ፣ ሁለተኛ በመልእክታት እንዴት እንደተገለጠ፣ ሶስተኛ በሊቃውንት እንዴት እንደተገለጠ ምስጢረ ቁርባን ምን እንደሆነ እነዚህን እናይና ከዛ በኋላ ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን የሚሉትን ነገሮች የምንመለከት ይሆናል ማለት ነው። በድጋሚ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢርን ጥበብን ይግለጥልን። ምስጢረ ቁርባን ማለት የቁርባን ምስጢር ማለት ነው። ከ7ቱ ምስጢራተ ቤተ ክርስቲያን አንዱ ነው እና ደግሞ የምስጢራት ሁሉ ማህተም ነው ወይም ደግሞ የምስጢራት ሁሉ ማሳረጊያ፣ ማረጋገጫ፣ መደምደሚያ፣ መጨረሻ ነው ምስጢረ ቁርባን የሚባለው። በጣም ደግሞ ትልቁ ትምህርትም የቤተ ክርስቲያን ትልቅ ትምህርት፣ የቤተ ክርስቲያን ትልቅ አገልግሎትም ይሄ ነው፣ የምስጢረ ቁርባን ትምህርት ወይም ደግሞ የስጋው ደግሞ ትምህርት ማለት ነው። ትምህርት ደግሞ ብቻ ሳይሆን ልዩ የሚያደርገው ምስጢረ ቁርባን ትምህርት ብቻ አይደለም፣ የሚተገበር ነው፣ የሚደረግ ነው። የቤተ ክርስቲያን የዕለት የዕለት ህይወት ነው፣ የዕለት የዕለት ተግባር ነው እና በጣም ብዙ አስደናቂ ነገሮች ያሉበት ነው ምስጢረ ቁርባን። በተለይ ደግሞ በዚህ ዘመን ደጋግሞ ማስተማር ይገባን ብዬ እኔ አምናለሁኝ። ምክንያቱም ብዙ ሰው ይፈራል፣ መቁረብ ይፈራል። ብዙዎቻችን መማር አንፈራም፣ መቁረብ ግን እንፈራለን። መግባት አንፈራም፣ ወደ ቤተ መቅደሱ መግባት አንፈራም፣ መቁረብ ግን እንፈራለን። ክርስቲያን ለመሆን አንፈራም፣ ነገር ግን መቁረብ እንፈራለን እና ለምንድን ነው የምንፈራው የሚለውን እሱንም ጭምር ማሳየት ስለሚገባ በተለያየ ጊዜ ማስተማር አለብን ብዬ አምናለሁኝ እና የመጨረሻው የምስጢራት ሁሉ ማተሚያ ነው። ለምሳሌ ሕፃናት በ40 ቀን በ80 ቀን ከተጠመቁ በኋላ የግዴታ ስጋውን ደሙን ይቀበላሉ። ስጋውን ደሙን ካልተቀበሉ ጥምቀቱ አይጸናም። ጥምቀቱ ምን አይልም አልኳችሁ? አይጸናም። ልጅነት የሚረጋገጠው ልጅነት የሚታተመው መጨረሻው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ለሕፃናቱ ብቻ አይደለም፣ አዋቂዎች በየትኛውም ዕድሜ ሊጠመቁ ይችላሉ። በተለያየ ምክንያት ዘግይተው በ40 ዓመት፣ በ80 ዓመት፣ በ50 ዓመት፣ በ30 ዓመት፣ በ10 ዓመት፣ በ1 ዓመት፣ በ2 ዓመት በተለያየ ዕድሜ ደረጃ ግን ማንኛውም ሰው ከተጠመቀ በኋላ የግዴታ መቁረብ አለበት። የግዴታ ያለዚያ ጥምቀቱ አይጸናም። ልጅነቱ የሚረጋገጠው አካልነቱ የሚረጋገጠው ክርስቶስን ራስ የሚያደርገው ማንኛውም ክርስቲያን የጌታን ስጋና ደም ሲቀበል ብቻ ነው። ስለዚህ ማተሚያ ነው፣ የመጨረሻ መዝጊያ ነው። ለክርስትና ብቻ አይደለም፣
ሌሎች ምስጢራት ለምሳሌ ጋብቻ ከዚህ በፊት እንደገለጽነው የትኛውም ይሁን በየትኛውም ሁኔታ ይሁን የግዴታ በቅዱስ ቁርባን መፈጸም አለበት። ወይም ደግሞ የሚጋቡት ጥንዶች የግዴታ ስጋውን ደሙን በመቀበል ጋብቻቸውን ማክበር አለባቸው የግዴታ። ከዚያ ውጭ ያለው ጋብቻ ቤተክርስቲያን የማታውቀው ያልጸና በሜዳ የሚደረግ ቤተክርስቲያን የማታውቀው ፍርድ ያለበት ጋብቻ፣ ቀኖና የሚያስፈልገው ንስሐ የሚያስገባ ጋብቻ። ስለዚህ በቅዱስ ቁርባን መታተም አለበት። ይሄ ብቻም አይደለም። በቤተክርስቲያን ስርዓት የትኛውም አይነት ለምሳሌ አንድ ሰው ንስሐ ገብቶ ቀኖናውን ከፈጸመ በኋላ ይፍቱኝ ብሎ ካህኑ እግዚአብሔር ይፍታህ ብሎ ሲያሰናብተው ወዲያውኑ መቁረብ አለበት፣ ስጋውን ደሙን መቀበል አለበት። ንስሐው የሚጸናው ስጋውን ደሙን በመቀበል ነው። ይሄ ብቻም አይደለም። ዲያቆናት ተሹመው፣ ቀሳውስት ተሹመው፣ ሊቃነ ጳጳሳት ተሹመው ከሹመታቸው በኋላ ቀጣዩ የሚሆነው ስጋውን ደሙን መቀበል አለባቸው። ሹመታቸው የሚጸናው ስጋውን ደሙን በመቀበል ነው፣ በመቁረብ ነው። ስለዚህ የሚታተመው እያንዳንዱን ነገር የሚያያይዘው የሚሰራው የሚሸፍነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። በቤተ ክርስቲያን ደግሞ የትኛውም አገልግሎት በቅዳሴ መዘጋት አለበት። በምን መዘጋት አለበት አልኳችሁ? በቅዳሴ። ማህሌት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ሰዓታት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ኪዳን ከተደረሰ በኋላ መጨረሻው ምን መሆን አለበት? ቅዳሴ። የትኛውም አይነት አገልግሎት ማለቅ ያለበት መጠናቀቅ ያለበት በቅዳሴ ነው። ምን ማለት ነው? በሌላ አገላለጥ በቅዳሴ ማለት በቅዳሴ ውስጥ ምንድነው ዓላማው? የጌታን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ማግኘት ነው። ያ ኪዳን ለቤተ ክርስቲያን የተሰጠ ነው። የጸና ኪዳን ነው። የማይቋረጥ ኪዳን ነው። እንዳልኳችሁ ዕለት ዕለት የሚፈጸም ኪዳን ነው። ደግሞ ይሄን ህብረት ይሄ የቅዳሴውን ህብረት የሚሳተፉት በአካል የሚታዩት ሰዎች ብቻ አይደለም፣ በአካል የማይታዩ የበቁ ቅዱሳን ጭምር የሚሳተፉበት ነው። ይሄ ብቻም አይደለም። በጣም ብዙ ቅዱሳን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በህብረት አንድ የሚሆኑባት በአጸደ ነፍስ ያሉ እነሱ በአንድነት አንድ የሚሆኑባት የሚገኙባት ስርዓት ናት ስርዓተ ቅዳሴ የምትባለው። ለዚህ ነው ታስታውሱ እንደሆነ በቅዳሴው መግቢያ ላይ ካህኑ ሚመጠን ዛቲ ዕለት ወእጽብት ዛቲ ሰዓት፣ ይህቺ ቀን ምን ያህል የምታስፈራ ናት፣ ይህቺ ሰዓት ምን ያህል የምታስጨንቅ ናት፣ እንተባቲ ይወርድ መንፈስ ቅዱስ የሚወርድባት ይላል። ምን ሊሰራ ነው መንፈስ ቅዱስ የሚወርደው ቢባል እኛን አንድ ለማድረግ መንፈስ ቅዱስ ይወርዳል። በምንድን ነው አንድ የሚያደርገን ቢባል በስጋውና በደሙ። ስጋውና ደሙ እንዴት ይገኛል ቢባል ህብስትና ወይን እናቀርባለን፣ ጸሎት ይጸለይበታል፣ ስርዓተ ቅዳሴው ይከናወናል። ህብስቱ ይለወጥና ስጋ መለኮት፣ ወይኑ ይለወጥና ደመ መለኮት ይሆናል። ነፍስ የተለየው መለኮት የተዋሃደው ስጋና ደም እናገኛለን። በጣም ይሄ በቀራንዮ ሁልጊዜ እናገራለሁ። በቅዳሴ ጊዜ የሚሆነው ምን እንደሆነ ታውቃላችሁ? አንደኛ ዲስታንስ ጋፕ የሚባል ነገር ዜሮ ይሆናል እላለሁ ብዙ ጊዜ። ይሄ ርቀት የሚባል ነገር ባዶ ይሆናል ወይም ዜሮ ይሆናል። ሁለተኛ ታይም ጋፕ የሚባል ነገር የጊዜ ርቀት የሚባል የጊዜ ክፍተት የሚባል ነገር ዜሮ ይሆናል። ለምን ነው እነዚህ ነገሮች ዜሮ የሚሆኑት ቢባል ርቀት ማለት ምድር ሰማይ የሚሆንበት ነው። ያን ጊዜ የቅዳሴ ሰዓት ማለት ነው። ምድር ሰማይ የሚሆንበት ያ ማለት ይቺ ምድር ወደ ሰማይነት የምትለወጥበት፣ መላእክት እንደ ሻሽ የሚነጠፉበት፣ እንደ ቅጠል የሚረግፉበት፣ እንደ ልብስ የሚነጠፉበት የሚጎዘጎዙበት ሰዓት ነው ቅዳሴ ላይ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እልፍ አእላፍ መላእክት የሚያመሰግኑበት የሚገኙበት የሚሳተፉበት ነው ስርዓተ ቅዳሴ ማለት። ይሄ ብቻ ሳይሆን እኔና እናንተ በፍጹም ለምሳሌ አስታውሳችሁ ከሆነ ቅዳሴ ገቡ ይባላል፣ ቅዳሴ ወጡ ይባላል። ቤተ መቅደስ ውስጥ ነው ያሉት ካህናቱ። ልብ በሉ። ቅዳሴ ገቡ ሲባል ወደ መቅደሱ ገቡ ማለት አይደለም። በፊትም እኮ መቅደሱ ውስጥ ነበሩ። ከቅዳሴው በፊትም እኮ ዕጣን ይታጠናል፣ ጸሎት አለ፣ ስርዓት አለ። መቅደስ ውስጥ እኮ ነው የነበሩት። ነገር ግን እኛ በተለየ ሁኔታ ቅዳሴ ገቡ እንዴ ብለን እንጠይቃለን። አዎ ቅዳሴ ገብተዋል። ከዛስ ቅዳሴ ወጡ እንዴ ብለን እንጠይቃለን። አዎ ቅዳሴ ወጥተዋል። ምንድነው ቅዳሴ መግባት? ምንድነው ከቅዳሴ መውጣት? ለምንድነው ቅዳሴ እንደ ቤት የተደረገው? የተለየ ዓለም ነው፣ የተለየ ክንውን ነው፣ የተለየ መንፈሳዊ ድርጊት ነው፣ የተለየ መነጠቅ ነው፣ የተለየ መራቀቅ ነው፣ የተለየ ህብረት ነው፣ የተለየ አንድነት ነው። ሰው ቅዳሴ በሚቀድስበት በሚያስቀድስበት ሰዓት ፍጹም ከዓለም ወጥቶ የሚገባበት ወደ ሰማይ የሚሄድበት ሰዓት ቢኖር ቅዳሴ ነው። ይሄ ብቻ አይደለም። ቅዳሴ የሰማዩ አምልኮ ስርዓት በምድር ላይ የሚደረግበት ልምምድ ነው። አስተውላችሁት ከሆነ እኔ ስርዓተ ቅዳሴን በተመለከተ አንድ ቀን ተከታታይ ሊሆን ይችላል በሰፊው ላስተምር ይችላለሁ። የደወሉ መደወል፣ የቃጭሎቹ ድምፅ፣ የካህናቱ መግባት፣ የካህናቱ አለባበስ፣ ስርዓት፣ የምንቆምበት ስርዓት፣ እነዚህ ነገሮች የተለዩ ናቸው። የመጋረጃው ስርዓት ውስጥ የሚከናወኑት ስርዓቶች ደግሞ እናንተ የማታውቋቸው ስርዓቶች ደግሞ አሉ። እናንተ የማታውቋቸው ማለት ለእናንተ መነገር አስፈላጊ ያልሆኑ ስርዓቶች፣
ከምን አንጻር? ከህሊና የተነሳ ከአይምሮ የተነሳ። ለምሳሌ የመስዋዕቱን አዘገጃጀት በተመለከተ ለእናንተ ማን ነግራችሁ ብዙ ምስጢራት አሉ። እነዚህ ምስጢራት ለምንድን ነው የማይነገሩት ቢባል የተደበቀ ስለሆነ አይደለም፣ አይምሮአችን ወደዛ ከፍታ ደርሷል የሚል ጥያቄ ነው። ከዛስ እነዚህ አዘገጃጀቶች ደግሞ ምሳሌዎቻቸው አስደናቂዎች ናቸው። ለምሳሌ በህብስቱ ሲጸለይ በቅዳሴው ሰዓት ያለ አንድ ጸሎት አለ። ወእንዘ ዝሩት ኢቲ ማእከል አድባሩ አውግር ወቆላት ወትከውን አሐተ ተጋቢአ ትከውን አሐተ ጵርስፎራይ። ካህኑ ሲጸልይ በቆላ በተራራ በሜዳ በሌላ ስፍራ ተዘርቶ የነበረው ዘር ተሰብስቦ አንድ ህብስት ይሆናል። ስንት ህብስት ይሆናል? አንድ ህብስት ይሆናል። ለምሳሌ በእናንተ ምሳሌ ልንገራችሁ። እናንተ አንድ እንጀራ ቀርቦላችሁ ትበላላችሁ። ያ አንድ እንጀራ ከስንት ጤፍ ቅንጣት የተሰራ ይመስላችኋል? ከስንት ጤፍ ቅንጣት የተሰራ ይመስላችኋል የምትበሉት አንድ እንጀራ? ያ ብቻም አይደለም፣ የምትበሉት እንጀራ ከስንት ጤፍ ቅንጣት መሰራቱ ብቻ ሳይሆን ያ የጤፍ ቅንጣት ከተለያየ ቦታ የተሰበሰበ። ለምሳሌ ገበሬው ሲዘራ አንድ ጊዜ ሲበትን ዘሩን ሲበትን የተለያየ ቦታ ይቀመጣል። እዛ ጋር ሄዶ ሲበትን የተለያየ ቦታ ይቀመጣል። ከዛስ ይታጨዳል ሲደርስ፣ ከዛስ ይወቃል፣ ከዛስ ወደ ጎተራ ይገባል። ከዛስ እኛ ሄደን በኩንታል ሸምተነው እናመጣለን። ወፍጮ ቤት ገብቶ ተፈጭቶ ምናምን። ያ ሁሉ ቅንጣት ከየት የተሰበሰበ ይመስላችኋል? በየሜዳው በየተራራው ተበትኖ የነበረው የጤፍ ቅንጣት ተሰብስቦ አንድ ህብስት ሆኖ ከበን እንበላዋለን። አንድ ያደርገናል። ስንት ያደርገናል? አንድ ያደርገናል። ያ ህብስትም ከተለያየ ቅንጣት ተሰብስቦ ከተለያየ ስፍራ ተሰብስቦ አንድ እንደሆነ ይላል። በዚህ ህብስት የተበተነውን ህዝብህን ሰብስብ ብሎ ይጸልያል። ቅዳሴ ማለት እሱ የተበተነው ህዝብ የሚሰበሰብበት፣ የተበተነች ነፍስ የምትሰበሰብበት፣ የተበተነ ህሊና የሚሰበሰብበት፣ የተበተነ ልቡና የሚሰበሰብበት፣ የተበተኑ ህዋሳት የሚሰበሰቡበት፣ በዓለም የባዘነ በዓለም የባከነ በዓለም የተቅበዘበዘ በዓለም የተንቀዘቀዘ ነፍስ የምትሰበሰብበት ነው ቅዳሴ ማለት እንደሱ። በጣም አስደናቂ ነው። ስለዚህ ይህ ህብረት የሚገባበት ነው። ለዛ ነው ልክ እንደ ቤት እንደ አዳራሽ እንደ ድንኳን ተደርጎ ቅዳሴ ገቡ ቅዳሴ ወጡ የሚባለው። ለዚህ ነው ልዩ ህብረት ነው። ይሄ ብቻም አይደለም። ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጭ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለትን ማለት ነው። የማዘዝ ስልጣን የላችሁም፣ የመናገር ስልጣን የላችሁ፣ የማውራት ስልጣን የላችሁ፣ የመንቀሳቀስ ስልጣን የላችሁ። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁ። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ቀዳሾቹ ራሳቸው ስልጣናቸው ቅዳሴው ላይ በተሰራው ስርዓት ላይ መጓዝ ብቻ ነው። የመናገር ስልጣን የላቸው፣ የማውራት ስልጣን የላቸው፣ ልብስ አውልቆ የመውጣት ስልጣን የላቸው። ለዚህ ቅዳሴ ላይ የተለየ ህብረት አለ፣ የተለየ ትእዛዝ አለ፣ የተለየ መንግስት። በሌላ አገላለጥ መንግስተ ሰማያት የምትገለጥበት ነው ቅዳሴ ማለት። ለዚህ ነው ቅዳሴ ገቡ ቅዳሴ ወጡ የሚለው። ምንድነው የሁሉ ዓላማ ቢባል ህብስት እናቀርባለን፣ ወይን እናቀርባለን። ህብስቱን ወደ ስጋነት እንለውጣለን፣ ወይኑን ወደ ደምነት እንለውጣለን። አንደኛ። ሁለተኛ ይሄ ብቻም አይደለም፣ ስጋውንና ደሙን የሚቀበሉትን ሰዎች እንለውጣለን። አሁን ጸሎተ ንስሐ የሚል ታስታውሳላችሁ። በቅዳሴ ጊዜ ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት ጀምሮ ካህኑ ህብስት ወይን ማለት ያቆምና ስጋ ደም እያለ ይጠራዋል። ቡራኬያት አሉ። እነዚህ ቡራኬያት 42 ቡራኬያት ናቸው ጠቅላላ። ስንት ቡራኬያት አልኳችሁ? 42 ቡራኬያት አሉ በቅዳሴ ውስጥ። እነዚህ ከ42ቱ ቡራኬያት 21ዱ የውጭ ናቸው፣ 21ዱ ቡራኬ ደግሞ የውስጥ ናቸው። የውጭ ቡራኬያት የሚባሉት ወደኛ የሚባረከው ወይም ደግሞ ፓትርያርኩ ካሉ ፓትርያርኩ፣ ሊቀ ጳጳሱ ካሉ ሊቀ ጳጳስ፣ ከዛ በታች ቆሞስ፣ ከዛ የደብሩ አስተዳዳሪ ወይም ከዛ ቀዳሹ ቄስ፣ እነዚህ ወደ ህዝቡ እየዞሩ የሚባርኩት በአራት ማዕዘን የሚባርኩት እሱ የአፍአ ቡራኬ የውጭ ቡራኬ ተብሎ ይታወቃል። እንዲያውም በገጠሪቱ ክፍል ደግሞ የሚደረገው ዑደት ሲያደርጉ ማዕጠንት የሚያጥኑት ሰዎች ዑደት ሲያደርጉ በቅዳሴው ጊዜ እያጠኑ ሲዞሩ የሚቆርቡትን ሰዎች በመስቀል ያሳልሟቸዋል። የሚቆርቡት ሰዎች ያ ማለት የሚቆርቡት ሰዎች እንደሚቆርቡ ለማሳወቅ ሄደው ባርኩን ይላሉ፣ ይባረካሉ። ለምን እንደዛ እንደሚደረግ ታውቃላችሁ? አንደኛ የሚቆርበው ሰው ሰውነቱ እየተባረከ መቆየት አለበት።
ለስጋው ደግሞ የሚያበቃውን ሰውነት እሱን እያገኘ መቆየታል። ህዋሳቶቹ በዚያ ሰዓት እየተቀደሱ እየነቃ እየበቃ እየተለየ መቆየት አለበት። አንደኛ። ሁለተኛ ደግሞ ጥቆማ ነው። ምን አይነት ጥቆማ? የሚቆርብ ሰው አለ። የሚቆርብ ሰው አለ ብቻ አይደለም፣ ስንት የሚቆርብ ሰው አለ። ይሄ ብቻም አይደለም፣ ህፃናት ናቸው ወይስ አዋቂዎች ናቸው የሚለው ሁሉ ይታወቃል። ለምን ቢባል ዝግጅት አለው። ለህፃናቱ የተለየ ዝግጅት አለ። የተለየ ስላችሁ የተለየ ስጋ የተለየ ደም ማለት አይደለም። ህፃናት ከሆኑ እንዴት ነው የሚቆርቡት የሚለው ለህፃናት የተሰራ ስርዓት አለ። ለትልልቆች የተሰራ ስርዓት አለ። የታመመ ሰው ከሆነ ምናልባት ለዚያ ለታመመ ሰው የሚገባው ዝግጅት አለ። ይሄ ብቻም አይደለም፣ ስንት ሰው ይቆርባል፣ ምን ያህል መጠን አለ፣ ምን ያህል ቁጥር አለው። ለዚህም የሚበቃ ውስጣዊ ምስጢራዊ ዝግጅቶች አሉ። ቀዳሾቹ ካህናቱ ብቻ የሚያውቋቸው። ቤተክርስቲያኗ በዚህ ልክ ትዘጋጃለች። ይሄ ብቻም አይደለም። በቅዳሴው ጊዜ ለምሳሌ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው እንለዋለን። ትዝ ይላችሁ እንደሆነ ለምን ነው እሱን የምንለው ቢባል እንድንበቃ ነው። ወደ ፈተና አታግባን፣ ወደ መከራ አታግባን፣ ስጋህ እንደምን ተቀብለን እንዳንጠፋ እርዳን። እንደዚህ ብለን እንጸልያለን። አሜን። እግዚኦ መሐረነ፣ እግዚኦ መሐከነ፣ እግዚኦ ተሳለን እያልን እንጸልላለን። እባክህ ማረን፣ ይቅር በለን፣ ራራልን፣ ሳትበቁ ሳትነጹ ስጋዬን ደሜን ተቀበላችሁ ብለን እንዳትከሰን እንዳታጠፋ። ለአንተ ስጋ ለአንተ ደም የሚበቃ ሰውነት የበቃ ህዋስ የተለየ ማንነት ላይኖረን ይችላልና እባክህ እንዳታጠፋን ብለን እንለምናለን። ከዚያ ወድቀን ጸሎተ ንስሐ ይደገማል። ጸሎተ ንስሐ ለምን ይደገማል? ብቁ ስላልሆነ ለስጋው ደግሞ ሙሉ ለሙሉ ብቁ የሚባል ሰው በዚህ ምድር ላይ ስለሌለ ማንም ነው የምላችሁ፣ ማንም። ለዚህ ነው እንዲህ የምንለው በከመ ምሕረትከ አምላክነ አኮ በከመ አበሳነ፣ እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ፣ በእምነት ልክ ልትሆን ትችላለህ፣ በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም። ነፍስ የተለየው መለኮት የተዋሃደው ምን የተለየው አልኳቸው? ነፍስ የተለየው ምን የተዋሃደው? መለኮት የተዋሃደው ሰው በዚህ ምድር አለ ከእግዚአብሔር ውጭ? አያችሁ፣ እሱ ማለት ነው። የጌታ ስጋና ደም ማለት ምን ማለት ነው? የክርስቶስ አካል ነው እያለ ነው። ነፍስ የተለየው መለኮት የተዋሃደው የሚለው አገላለጥ ይህን የሚያሳይ ነው። ስለዚህ ለስጋው ደግሞ የሚገባ ሰውነት ማለት ይሄ ለምንድነው የምትነግረን ካላችሁኝ፣ በጣም ብዙዎቻችን በተወሰኑ ኃጢአቶች ወደ ኋላ ስለምንል ነው። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበክ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። አንድ ባህታዊ ነበር ይላሉ አባቶቻችን ሲናገሩ። ይሄ ባህታዊ በበረሃ የሚኖር ነው፣ በበዓት የሚኖር ነው። እና ይሄ ባህታዊ ሂድ ቁረብ ብሎ መልአክ ሲነግረው ስጋውን ደሙን ለመቀበል ሲሄድ ካህኑ አንድ አዋጅ ያውጃል። ዲያቆኑ ነጽር ሲል፣ ነጽር ማለት ተመልከት አስተውል ማለት ነው። ወይም ነጽር ይላል ለይ ማለት ነው። ነጸረ ለየ ይላል። ነጽር ማለት ሲላላ ማለት ነው። ለይ ማለት ነው። የበቁትን ካልበቁት የሚገባቸውን ለይ ከማይገባቸው ለይ ማለት ነጽር ተመልከት አስተውል ማለት ስጋው ደግሞ ይህ የሚገባው ለበቁት ነውና አስተውል ማለት ነው። አንድም ህዋሳት እንዳያርፉበት ተህዋሳያን እንዳያርፉበት እንዳይነጥብ ተመልከት አስተውል ተጠንቀቅ ማለት ነው። ቄሱ መልሶ ቅዱሳት ለቅዱሳን ይላል። ቅዱሳት ለቅዱሳን ማለት ይህ ስጋው ደግሞ የሚገባው ለበቁ ለተዘጋጁ ላመኑ ሰዎች ነው ማለት ነው። እና ይሄ ባህታዊ መጥቶ ሲያስቀድስ ይህን ሲሰማ ተመልሶ ትቶት ሄደ። 40 ዓመት የዘጋ ባህታዊ እኮ 40 ዓመት በበረሃ በገዳም በበዓት ይኖር ተለይቶ ይኖር ከሰው ተለይቶ ይኖር እና ለዚህም አልበቃሁም እኔ ይህን ስጋና ደም እንዴት አድርጌ እቀበላለሁ? ለዚህ የበቃ ሰውነት የለኝም ብሎ ተመልሶ ሄደ። እንደገና 40 ዓመት ሲሞላው መልአክ መጥቶ ሂድና ስጋውን ደሙን ተቀበል የምትሞትበት ጊዜ ደርሷል ሄደ። አሁንም ያንኑ አዋጅ ሰማው። ቅዱሳት ለቅዱሳን ስጋው ደግሞ የሚገባው ለቅዱሳን ነው ሲል ሰማው። ለዚህ አልበቃሁም ብሎ ተመልሶ ሊሄድ ሲል መልአኩ ያዘ። ተመለስና ዝም ብለህ ተቀበል አለ። ምክንያቱም ለዚህ ስጋና ደም የበቃ ማንነት መቼም ቢሆን ሊኖር አይችልም። ለዚህ ስጋና ደም የበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃድን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም
ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በሚመላለስ ሐሳብ ምክንያት፣ በልባችሁ በሚወጣ በሚወርድ ሐሳብ ምክንያት፣ በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። ስጋው ደግሞ ማለት እንደሱ ነው። ለዚህ ነው ቤተክርስቲያን እንድንበቃ ለእኛም ጭምር ትለምናለች። አንደኛ የመጀመሪያው ጸሎት ህብስቱና ወይኑ ወደ ስጋነት ወደ ደምነት እንዲቀየር ሲሆን፣ ሁለተኛው ግን እኛ እንድንለወጥ ቤተክርስቲያን ትለምናለች። ያ ማለት ለስጋው ደግሞ የበቃ ሰውነት እንዲኖረን ማለት ነው። ተዘጋጅተው የመጡትን ይሄ ማለት እንደዚህ ስላችሁ ደግሞ ዝም ብሎ በኃጢአት ሆኖ መቀበል አይደለም፣ በክህደት ሆኖ መቀበል አይደለም፣ በጥርጥር ሆኖ መቀበል አይደለም። በሌላ ኃጢአት ጭምልቅ ብሎ ለካህን ሳይናገሩ እየሮጡ መጥቶ እንደ ውጭ ምግብ ዝም ብሎ መመገብ አይደለም። ምላችሁ ከካህን ጋር መመካከል። አንዳንዶቹ የሚያደርጉት ካህናቱ ራሱ ነፍስ አባቶቻቸው ቁረቢ ብለዋት፣ ኧረ በፍጹም አባ እኔ እንደዚህ አይገባሽም ይሏል። ነፍስ አባት ቁረቢ እያለች ምን አይነት ትህትና ነው? ነፍስ አባት ቁረቢ እያለ ወይ ደግሞ ለነፍስ አባት የደበቅከው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። በጣም ብዙዎቻችን ከስጋው ደግሞ እየራቅን እንኖራለን። እግዚአብሔር ሁላችንም ለስጋው ደግሞ ያብቃል። ስለዚህ በቤተክርስቲያን የሚደረገው የቅዳሴ ጸሎት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ማግኘት፣ ሁለተኛው ተዘጋጅተው የመጡት ሰዎች ቅዱስ ስጋውን ክቡር ደሙን የሚቀበሉበትን ማንነት ማዘጋጀት ነው። ለዚህ ነው ጸሎተ ንስሐ የሚደገመው። ልዩ ህብረት የሚባለው ይሄ ነው። ምስጢረ ቁርባንን በተመለከተ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እስከ ቁጥር 28 ድረስ፣ የማርቆስ ወንጌል ምዕራፍ 14 ቁጥር 22 እስከ ቁጥር 24 ድረስ ተመሳሳይ፣ የሉቃስ ወንጌል ምዕራፍ 22 ቁጥር 17 እስከ ቁጥር 20 ድረስ ተመሳሳይ። ዕለተ ሐሙስ ማታ የጸሎተ ሐሙስ ተብሎ የሚጠራው ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን ሰርቷል። ከዚያ ፊት ሰፊ ትምህርቶችን አስተምሯል ጌታ በሥርዓተ ቁርባን ዙሪያ፣ ስጋውን ደሙን በመቀበል ዙሪያ ምን እንደጠቀለለ በስጋውና በደሙ ውስጥ ምን እንዳስቀመጠ አስቀድሞ ነግሮናል። በነገራችን ላይ የመጨረሻው የምስጢር ትምህርት የሚባል ይሄ ትምህርት ነው። ብዙ ጊዜ እናገራለሁ። በተለይ የዮሐንስ ወንጌል ምዕራፍ 6 ለምሳሌ የሕይወት እንጀራ እኔ ነኝ የሚል ትምህርት አለ። የሕይወት እንጀራ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው የሚል ትምህርት አለ። እርሱ ከኔ ጋር ይኖራል፣ እኔ ከእርሱ ጋር እኖራለሁ፣ እሱ በእኔ ይኖራል፣ እኔ በእርሱ እኖራለሁ፣ በመጨረሻው ቀን ከኔ ጋር አስነሳዋለሁ የሚል ትምህርት አለ። ከዛ ደግሞ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚል ትምህርት አለ። ይሄ 5000 ሰው የተበተነበት ትምህርት ነው። ዝም ብሎ ትምህርት እንዳይመስላችሁ፣ 5000 ሰው የተበተነበት ትምህርት ነው። ሐዋርያትም የተጨነቁበት፣ እንዲያውም በጣም ከመጨነቃቸው የተነሳ ይህ የሚያስጨንቅ ንግግር ነው ያሉበት ነው ሐዋርያት። ይሄ ትምህርት ማለት ነው። አይሁዳውያን አንድ ባህል አላቸው፣ አንድ ስርዓት አላቸው፣ አንድ ትውፊት አላቸው። ያ ትውፊት ምን አይነት ነው? የተሰወረ መና አለ። የተሰወረ መና አለ። ያ የተሰወረ መና ምንድን ነው መሰላችሁ? ኦሪት ዘጸአት ምዕራፍ 16 ከቁጥር 17 ጀምሮ ስታነቡ ታገኙታላችሁ። ኦሪት ዘጸአት ምዕራፍ 16 ከቁጥር 17 ጀምሮ ይሄ ከሰማይ የወረደላቸው መና አለ አይደለም? እሱ ለምስክር እንዲሆን በጎሞር በእንስራ ሙሴ ለቅመው እንዲያስቀምጡ ለልጅ ልጆቻቸው እንዲጠበቅ ተደርጓል። ጎሞር ሙሉ ወይም አንድን ስራ ሙሉ መና፣ አንድን ስራ ሙሉ መና። በደንብ ስሙ። ያ መና ምን አይነት እንደሆነ ታውቃላችሁ? ከታቦቱ ጋር የሚንቀሳቀስ ነው። እየሰማችሁ ነው? ከምኑ ጋር የሚንቀሳቀስ አልኳችሁ? ከታቦቱ ጋር የሚቀመጠው ውስጥ ቅድስተ ቅዱሳን ውስጥ ነው የሚቀመጠው። ይሄ የጎሞሩ መና ጎሞር በጣም የሚደንቅ ምን እንደሆነ ታውቃላችሁ? መናው አንድ ቀን ካደረ ይተላል፣ ይበላሻል፣ ይሸታል። እና እስራኤላውያን መና ሲለቅሙ ለዕለቱ ብቻ ነው መልቀም የሚችሉት። ለዛሬ ለምሳሌ ዛሬ ብቻ ነው መልቀም የሚችሉት። ዛሬ ለቅመው ለነገ ካሳደሩት ነገ መብላት አይችሉም፣ ይተላል። መቼ ብቻ ተፈቅዶላቸዋል? ቅዳሜ ሰንበት ስለሆነ እንዳይወጡ የቅዳሜው አርብ ተጨምሮ ይወርድላቸዋል። የቅዳሜው መቼ ተጨምሮ? አርብ። በሀገራችን እስከ ቅርብ ጊዜ አሁንም በገጠሩ አለ የሰንበት ውሃ የሚባል ታውቃላችሁ? የአርብ ውሃ የሰንበት ውሃ የሚባላል። አርብ ይቀዳል፣ እንጨትም አርብ ይሰበራል። ቅዳሜና እሑድ አይሰራም። የከተማው ሰው ችግር የለበትም።
ቅዳሜ እሑድም ሆቴሉን ይከፍታል፣ እንክት ያደርጋል፣ ሰንበትን ያከብራል፣ ችግር የለበት፣ ሁሉንም ያደርጋል። የገጠሩ ሰው ደግሞ ምስኪን ነው። ቅዳሜና እሑድ ቤተክርስቲያን ይሄዳል እና ከዛ የተገኘ ቅዳሜ እንዳይወጡ አርብ መናው። ስለዚህ አድሮ ቅዳሜ የሚበሉት መና አይበላሽባቸውም።